ይርጋለም አርሴማ ያወራኛል። እዛ የሄደ ሰው የሚያገኘውን ነገር ምናምን ያወራኛልና ዝም ብዬ ሄድኩ። እቤት ከሐዋሳ መመለስን የመሰላቸው አላምኑ። እኔ ቤተክርስቲያን ሲሄድ እርግጥ በሃይማኖት ውስጥ ነው ያለፍኩት፣ በቤተክርስቲያን ውስጥ ነው ያለፍኩት። ግን አሁን በነበረኝ ከረንትሊ በነበረው ማንነት ደግሞ ቴዲ ቤተክርስቲያን ይሄዳል ብሎ ሰው የሚያስበው ሰው ያለ አይመስለኝም። ደንገባው ሄድኩኝ፣ አርሴማ ገባው። መመስከርም ስላለብኝ እውነት የምሬን ልክ በሯን ሰረቅ ጥንቤ እየወረደ አላቃትም እንዳልኩ እየጠያየኩ ነው የሄድኩት ምናምን። ከሐዋሳ ይርጋለም፣ ከይርጋለም ደግሞ በሞተር ወደ ላይ ምናምን ትወጣል። ከዛ ሰዓት የሚገባበት 12 ሰዓት ምናምን። እኔ እርሊ ነው የደረስኩት ማለት በልተህ ምናምን መሄድ ትችላለህ። ማታ 11 እና 12 ሰዓት ስለሆነ የሚገባው አላቅም። ቀድሜ ነው የደረስኩት። እዛን አንድ አባት አገኘሁ። አባ አልኳቸው፣ በቃ ንስሐ ስጡኝ፣ በቃ ንስሐ ስጡኝ። እኔ ማለት እዚህ ለምን እንደመጣሁ ሁሉ አላቅም። በእውነት ነው ለምን እንደመጣሁ ሁሉ አላቅም። ንስሐ ስጡኝ ምናምን አልኩ። ከዛ አርምሞ ምንድን ነው ጸሎት ምንድን ነው ምናምን አላቅም፣ በእውነት አላቅም። ጸበል ፈራለሁና አርምሞ መርጬ ገባሁ። እዛ ይኸውልህ 7 ቀን ነው የምትቆየው። በ7 ቀን ውስጥ አንዳንድ ጊዜ በ2 ቀንም ልትወጣ ትችላለህ፣ 3 ቀንም። ነገሮች ሁሉ ተስተካክለውልህ እኮ የምትወጣበት እንትን ነው፣ ገዳም ነው። በ2 ቀንም ትወጣለህ፣ በ3 ቀንም፣ በ4 ቀንም ምናምን ትወጣለህ። አርመሞ እኔ ምን እንደሆነ አላውቅም፣ የመጀመሪያ ነው። ከዛን በሶ እንትን ሽምብራ ውሃ ምናምን ይዘህ ነው እዛው ገዝተህ የምትገባው። ከዛን የጸሎት ይኸው ይዣታለሁ፣ ገድል ነው እውነት። ይህን ለምን ሊያስኩ ይነግራል። ይዘህ ነው የምትወጣው ምናምን ትገባለህ። ከዛስ 3 ሰዓት በቀን አንዴ ነው የምትበላው። 11 ሰዓት ላይ እፉኝት ሽምብራ፣ እንደዚህ ሽምብራ 1 ጣሳ በሶ ነው የምትጠጣው። ሌላ ነገር አታረግም። በቀን ውስጥ ነው። በቀን ውስጥ 3 ሰዓት፣ 6 ሰዓት፣ 9 ሰዓት በቀን። በማታ ጸሎት አለ። ከሰው ጋር ማውራት አትችልም ምናምን፣ ዝምታ ቃል ከራስህ ጋር ቀና ስትል ከአምላክ ጋር ምናምን ነው የምታወራው። ዙሪያውን ሙሉ ምስለ ስዕል ነው ያለው። ቀና ስትል የመድኃኒዓለም ምስል ነው፣ ቀና ስትል የእመቤቴን ምስል ነው የምታየው። እኔ ማለት ለእኔ ለመጀመሪያ ቀን እግዚአብሔር ወደዛ ሲመራኝ ዳንኩ ብዬ ነው ያሰብኩት። እና በኋላ ላይ እንትን እልሃለሁ። ከዛ በንስሐ ምክንያት ደግሞ የተሰጠኝ ስግደት አለ። 41 ስግደት እሰግዳለሁ በነዛ ሰዓቶች ሆነ። በ3 ሰዓት፣ 6 ሰዓት፣ 9 ሰዓት 41 እሰግዳለሁ። አስበሃል ማለት እኔ ነኝ ጭፈራን ማቅ ማስጨፈርን የለመድኩ ምናምን ራሴን ገዳም አገኘሁት። 3 ሰዓት 6 ሰዓት ምናምን ስነሳ እግዚአብሔር ምስክሬን ነው የማወራ፣ በእያንዳንዱ ጸሎት እንባዬ ይወርዳል። በእያንዳንዱ ጸሎት እኔ አላውቀውም፣ ማርያምን አላውቀውም። ምን ነበር የሚሰማኝ? እረፍትም አለው፣ ጥፋተኝነት ስሜትም እንዳለኝ ያስባለሁ ምናምን። ከዛ ደግሞ መዳን እፈልጋለሁ፣ በቃ መዳን እፈልጋለሁ። እኔ አሁን ያ ባለሞገሱ ቴዲ የለም ሰው በደንብ የሚያውቀው ያንን ቴዲ እፈልጋለሁ። ከሰው ጋር ማውራት አትችልም። ኢማጂን የኛ ስራ ደግሞ ብዙ በወሬ ነው፣ አለማውራት ከባድ ነው። ያን የመጀመሪያ ቀን እዚህ መጽሐፏ ላይ ገድሏ ላይ የገድለ ቅድስት አርሴማ ግጥም ጻፍኩ። ግጥም መጻፍ ጀመርኩኝ። እውነት እኔ ባነበውም ደስ ይለኛል ፍቃደኛ ከሆናችሁ። በሰዓቱ
አንድ ከጎኔ መጽሐፍ የያዘ ሰው ነበር እና የጊዮን ወንዝ የሚል የዲያቆን ሄኖክ ኃይሌ መጽሐፍ ይዟል። እሱን መጽሐፍ አነብ ነበር ከሱ ተቀብዬ። ከዛ ዳንኩ የምትለዋን ነገር በቃ ከራሴ ጋር በይርጋለም ቅድስት አርሴማ ላይ የተጻፈ አርመሞ ላይ የተጻፈ ይላል። ያልሞከርከውን ያላረከውን አድርገህ የማታውቀውን ነገር ማድረግ በራሱ በእግዚአብሔር ቤት መገኘት በራሱ እኔ ይገባኛል ብዬ የማላስበው አረጋዋለሁ ብዬ የማልጠብቀው ነገር ነውና ያንን ስረቅጥና ማልቀስ ማንባት መቻል ቀላል አይደለም። ሰዎች ጋር ብዙ ጊዜ ያነባውን እንባ ወስደህ ወደ ባለቤቱ እሱ ነው ክርስቶስ ነው። ባለቤቱ ጋር ሄደህ ስታለቅስ ያለው ነገር ደግሞ ሌላ ነው እና ልክ የመጀመሪያ አርመሞ ቀን የገባሁበት ቀን ጠዋት ጸሎት አረኩኝ፣ ማታ ምናምን ውዳሴ ማርያም መግለጽ ራሱ ቀላል አይደለም። ያኔ ችንግጥም ጻፍኩ ዳንኩ ይላል። ሞልቶ ተርፎ ሳለ በሀገር በሰፈሩ ልብን የሚሞላ ፍቅርን የሚሰጥ ስንወድቅ የሚያነሳን ጠብቆ ከኋላ ሰው ኃጢአትን መርጦ ከቤተ ክርስቲያኑ ጭፈራ ቤት በልጦ ለካ ጽድቅ የጠፋው ሞት የተንሰራፋው ጥላቻ ያመዘነው ሚዛን የተዳፋው ከዘላለማዊው ምሽቱን መርጠት ነው። ይቅር በለኝ አልኩህ በጠራኸኝ ስፍራ ሞልቶልኝ ተገኘው። አንድ እፍኝ ሽምብራ አንድ ጣሳ በሶ የሆድን ሲሞላ ጸሎት ሲያጠነክር ሲምረኝም አየሁ። የዘመናት ኃጢአት የዘመናት ቅጥፈት የዘመናት ውርደት በአንተ ፊት ከቆሙ ንስሐ ከገቡ ለካ እንዲህ ትንሽ ነው ከልብ ከፈለጉ እግዚአብሔር ማሪ ነው። የኖርኩበት ዓለም ያሳለፍኩት ዘመን እንዲሁ እንደዋዛ ለካ ከንቱ ሕይወት ነው በኃጢአት የጎመዛ። እሱ ፈጥሮኝ ሳለ ጌታ በአምሳሉ ሳናውቅ አያምርም ክርስቲያን መባሉ። እጠቤ ልጅህን በኃጢአት የጨቀየው አንተን አሳስረው በርባንን ካስፈቱት እኔ ምን ተለየው? ጌታ ሆይ አንተ ጋር መምጣቴ አንተን መሸሸጌ ለንስሐ ሕይወት መጥቼ መውደቄ ትክክል ነበር አንተን ለማወቄ። ስትመራየሁኝ በሁለት ቀን በሶስት ቀን በርህን ላንኳኩ በጸሎት ቀን በቀን እንኳንም አወቅኩ እንኳንም መጣሁኝ ምሕረትን ፍለጋ ምንጣፍ ምሮኛል ከሞቀበት አልጋ። ጸሎትን አወቅኩኝ በሶስት በስድስቱ ደግሞ በሌሊቱ በርህ ይከፈታል በጽድቅ ላንኳኩቱ። እንኳንም አወቅኩ እንኳን ደጅ መጣሁ እድሜን የሚጨምር ነገን ደስታ የሚሰጥ በሰላም የሚያኖር በረከት አገኘሁ። በስመ አብ የሚገርም ነው። ከዛ በኋላ ስወጣ ግን